እርሶ የትኛው ወላጅ ነዎት? ወላጅ የሚሰጠው ትዕዛዝና ምክር ምንም ሳይቀነስ መተግበር አለበት ብለው ያስባሉ ወይስ ልጆች የሚፈልጉትን ነገር በሙሉ ያለ ከልካይ እንዲደረግላቸውና እንዲያደርጉ መፈቀድ አለበት ይላሉ ወይስ ሌላ መንገድ አለዎት? አራቱን የወላጅ አይነቶች እንመልከት። የመጀመሪያው አምባገነን ወላጅ ነው። አምባገነን ወላጅ የኔ መንገድ ብቻ ነው ትክክል ይላሉ። ልጆች ምንም አያውቁም፣ የማውቀው እኔ ብቻ ነኝ ማለት መገለጫቸው ነው። ልክ እንደ ወታደር አዛዥ ናቸው። እነዚህ ወላጆች በጣም ጥብቅ ናቸው። ልጆቻቸውም ያለ ጥያቄ እንዲታዘዙ ይፈልጋሉ። እኔ ስላልኩ መደረግ አለበት ይላሉ። ከማስተማርና ማስረዳት ይልቅ ቅጣት ምርጫቸው ነው። ብዙ ጊዜ ለልጆች ስሜት ቦታ አይሰጡም። በዚህ አስተዳደግ ልጆች ታዛዦች ሊሆኑ ቢችሉም በራሳቸው መተማመን ላይ ግን ችግር ይፈጥርባቸዋል። እየፈሩ እየተጨነቁ ያደርጋሉ። ሐሳባቸውን ለመግለጽ ይፈራሉ። ስህተት ከሰሩ ምን እንደሚገጥማቸው ስለሚያውቁ እጅግ ይጨነቃሉ። ይህ አይነት ወላጅ ልጆቻቸውን ኃላፊነት እንዳይወስዱ፣ በራሳቸው እንዳይተማመኑም ያደርጋቸዋል። በወደፊት ህይወታቸውም በራሳቸው የማይተማመኑ፣ ጭንቀትና ፍርሃት የሚሰማቸው፣ በህይወት ውስጥ ፈታኝ ሁኔታዎችን ለመቋቋም የሚቸገሩ ሰዎች ያደርጋቸዋል። ሁለተኛው አስተዋይ ወላጅ የሚባለው ነው።